ታውቃላችሁ ዓለም ገና ስልጣኔ ምን እንደሆነ ሳታውቅ የሰው ልጅ ገና መቆም ሳይጀምር በዚህ ምድር ላይ ህይወት ነበረ። ይህ ቦታ ሀዳር ይባላል፣ የሰው ልጅ ሁሉ መገኛ። ዛሬ የምነግራችሁ ስለ አንድ በረሃ ብቻ አይደለም። ዛሬ የምነግራችሁ ለዘመናት ማንም ሊገዛው ስላልቻለው ለነጻነቱ ለማንነቱ የማይደራደረው የቀይ ባህር ጠባቂ ስለሆነው ስለ አፋር ህዝብ ነው። አፋር ማለት ዝም ብሎ ስም አይደለም። አፋር ማለት ምርጥ ወይም የተመረጠ ማለት ነው። እስከ ቪዲዮ መጨረሻ አብራችሁን ከቆያችሁ ዓለም ገና ኢንተርኔት ሳይፈጠር አፋሮች መረጃን በሰከንድ ውስጥ የሚያደርሱበት ሚስጥራዊ ጥበብ ነግራችኋለሁ። አብራችሁን ቆዩ። የአፋር ህዝብ ታሪክ የኩሽ ነገዶች አካል ነው። በታሪክ ድርሳናት ዳናኪል እየተባሉ ቢጠሩም እነሱ ግን ማንነታቸውን በአፋርነት ያጸኑ ናቸው። አፋር በታሪክ ውስጥ በራሳቸው የቆሙ 4 ታላላቅ ሱልጣኔቶች ነበሯቸው። በተለይም የአውሳ ሱልጣኔት ይህ ግዛት በመካከለኛ ዘመን የአፍሪካ የንግድ የፖለቲካ ማዕከል ነበር። እነዚህ ሱልጣኔቶች የራሳቸው ባንዲራና የራሳቸው የጦር ኃይልና የራሳቸው የህግ ስርዓት ነበራቸው። ያንም ሆነ ፈረንሳይ ይሄንን ምድር ለመቆጣጠር ደጋግሞ ቢሞክሩም በአፋር ተዋጊዎች ፊት ለፊት ግን ሁልጊዜም ሽንፈት ነበር ዕጣ ፈንታቸው። የአፋር ተዋጊዎች ጊሌ በተባለው ስለታማ ሰይፋቸውና ባልተለመደ የጦር ስልታቸው በታሪክ የማይደፈሩ ሆነው ቆይተዋል። አሁን ደግሞ ወደ እጅግ አስገራሚ ባህላቸው እንሂድ። ዳጉ። ዛሬ እኛ ፌስቡክ ወይም ቴሌግራም የምንለው መረጃ ልውውጥ አፋሮች ለዘመናት ሲጠቀሙበት ኖረዋል። ማንኛውንም አፋር መንገድ ላይ ሌላ ሰው ሲያገኝ የመጀመሪያ ስራው መረጃ መለዋወጥ ነው። ምን አዲስ ነገር አለ ተባብለው ይጀምራሉ። ከዚያም ስለ ዝናብ፣ ስለ ከብት ጤንነት፣ ስለ ሰላም አልፎም ተርፎም ስለ ፖለቲካ መረጃ ይለዋወጣሉ። ይህ መረጃ ልክ እንደ ሰንሰለት ከአንዱ ወደ አንዱ እየተላለፈ በሰዓታት ውስጥ በመቶዎቹ የሚቆጠሩ ኪሎሜትሮችን ያዳርሳል። ይህ ባህል የመረጃ መረብ ዛሬ ድረስ በአፋር ዘንድ ትልቅ ቦታ አለው። የአፋር ህዝብ ተፈጥሮን የማሸነፍ ጥበብ አለው። በረሃው እጅግ ሞቃት ቢሆንም እነሱ ግን አሪ በሚባለው ተንቀሳቃሽ ቤታቸው ከቦታ ቦታ እየተዘዋወሩ ከብቶቻቸውን ያረባሉ። አሪው ቀላል አየር የሚያስገባና በአጭር ጊዜ ውስጥ የሚነቀል ድንቅ የህንጻ ጥበብ ነው። ሌላው የአፋር ህዝብ የኢኮኖሚ ጥንካሬ ነጭ ወርቅ ወይም ደግሞ ጨው ነው። በዓለም ላይ እጅግ ዝቅተኛ ቦታ በመሆን በዳሎንና በበሬሃሌ አፋሮች ጨውን ከምድር ውስጥ በማውጣት በግመል ጭነው ወደ መካከለኛ ኢትዮጵያ በማጓጓዝ ለዘመናት የንግድ መስመሩን ሲቆጣጠሩ ኖረዋል። ዛሬ ላይ አፋር የኢትዮጵያ የኢኮኖሚ የጀርባ አጥንት ነው። አዲስ አበባን ከቀይ ባህር የሚያገናኘው ዋናው መስመር የሚያልፈው በዚሁ የጀግኖች ምድር ላይ ነው። አፋር የጥንታዊነት፣ የጀግንነት፣ የጥበብ ምልክት ነው። ይህን ታላቅ ህዝብ ታሪክ ማወቅ ለሁላችንም ኩራት ነው። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ ስለ የትኛው ብሔረሰብ ታሪክ እንድሰራላችሁ ትፈልጋላችሁ? ኮሜንት ላይ አስቀምጡልኝ። አመሰግናለሁ።